ሰላም ውድ የድር ኢትዮጵያ አባላቶች፣ አሁን ደግሞ ሲስተሙን አጠቃቀም እናስረዳቸዋለን። መጀመሪያም ወደ ድር ዌብሳይት በመሄድ የድር ሲስተም ምን እንደሚመስል አሳያቸዋለሁ። የድርን ሊንክ በማስገባት ወደ ድር ሲስተም መግባት ይቻላል። ወደ ሲስተሙ ከገባን በኋላ ሁለት አማራጮች ይመጡልናል። የመጀመሪያው ሎጊን ሲሆን ሁለተኛው ደግሞ ይመዝገቡ የሚል ይሆናል። ሎጊን ከዚህ በፊት አካውንት ለነበራቸው ሰዎች ሲሆን አዲስ ለሆኑ ሰዎች ደግሞ ይመዝገቡ የሚለውን በመቀጠል ማየት እንችላለን ማለት ነው። የመጀመሪያው ስም እናስገባለን። ሁለተኛ የአባት ስም እናስገባለን። ሶስተኛ ኢሜል አድሬሳችን እናስገባለን። ኢሜል አድሬሳችንን የምናስገባው ከዚህ በኋላ ፓስዋርድ ቢጠፋብን ሪሴት ለማድረግ ይሆናል ማለት ነው። በመቀጠል ስልክ ቁጥራችንን እናስገባለን። የተጠቃሚ ስም ወይም ደግሞ ዩዘር ኔም እናስገባለን። ፓስዋርዳችንን አዲስ ፓስዋርድ ነው የምናስገባው። አዲስ ፓስዋርድ እናስገባለን። ፓስዋርዱን እናረጋግጣለን። በመቀጠል የአቢሲኒያ ባንክ አካውንታችንን እናስገባለን። ከሌለን ሌላ ጊዜ ፕሮፋይል አፕዴት ማድረግ የምንችል ሲሆን ክፍያ የምንፈጽመው ግን በአቢሲኒያ ባንክ ብቻ ይሆናል። የድርንና የአቢሲኒያ ባንክን አፊሊየት ፖሊሲ ማክበራችንን ይህንን በተን በመንካት እናረጋግጣለን። በመጨረሻም አስገባ የሚለውን በመንካት ወደ ሲስተሙ መቀላቀል ይቻላል። ከተመዘገብን በኋላ ወደዚህኛው የአድሚን ፓናል ሳይድ ያሳየናል። ይህም ድር ላይ ያላችሁን ሙሉ ሲስተም እና የመቆጣጠሪያ ሲስተም ሲሆን ሁሉንም ነገር መከታተል ትችላላችሁ። አሁን አካውንታችሁን አድሚን አፕሩቭ እስከሚያደርገው ድረስ ምንም አይነት ትራንዛክሽን ወይም ደግሞ አክሽን መውሰድ የማትችሉ ይሆናል። ልክ አድሚኖች አፕሩቭ ሲያደርጉላችሁ የተሻሉ ፊቸሮችን ማየት ትችላላችሁ ማለት ነው። የመጀመሪያው ዳሽቦርዳችሁ ምን እንደሚመስል፣ ሊንኮቻችሁ ምን እንደሚመስል፣ ዋሌታችሁ እንዴት አክሰስ እንደምታደርጉ፣ ትእዛዞቻችሁ እንዴት እንደምትቀበሉ፣ መዝገቦቻችሁን የማየት የእርስዎን ደግሞ አብረውት የሚሰሩትን ፓርትነሮች የማየት ሪፖርቶችን፣ ኮንታክት አድሚንን፣ ሰብስክሪፕሽን ፕላኖችን ሁሉንም የምትከታተሉበትን በቀጣይ ቪዲዮ ይዤላችሁ እመጣለሁ። የድር አባላቶች የእናንተን አካውንት አፕሩቭ ካደረጉት በኋላ ይህን የሚመስል የአድሚን ወይም የመቆጣጠሪያ ሲስተም ታያላችሁ። የመጀመሪያ የሚያሳየው ባላንሳችሁን ወይም ደግሞ የድር አካውንታችሁን የሚያሳይ ይሆናል። ለመጀመሪያ ጊዜ ሁሉም ሰው ሳይን አፕ ሲያደርግ 20 ብር ከድርጅቱ በሽልማት መልክ ያገኛል። ሁለተኛው ፎርም ደግሞ በአድሚን ስቶር ወይም ደግሞ በቬንደር ስቶር ማለትም በነጋዴዎችና በድርጅቱ የቀረቡላችሁን እቃዎች የሸጣችሁበትን ኮሚሽን የሚያሳይ ይሆናል። ሁለተኛ ደግሞ በእናንተ ሊንክ የገዙ ሰዎችን ያገኛችሁትን የብር መጠን የሚያሳይ ይሆናል። ቀጣዩ ደግሞ ክሊክ የሚለው በክሊክ የምንከፍላችሁን ነገሮች የምትቆጣጠሩበት ወይም ደግሞ የሰራችሁትን የብር መጠን የሚያሳያችሁ ይሆናል። አሁን እንደ ጀማሪ ሁሉም የምታያቸው 000 የሚሉ ብሮች ይሆናሉ ማለት ነው። ቀጣዩ ዋሌት መቆጣጠሪያችሁ ነው። ዋሌታችሁ ውስጥ ምን ያህል ብር እንዳለ ያልተከፈላችሁ፣ ክፍያ የጠየቃችሁትና ድርጅቱ የከፈላችሁን በአጠቃላይ በእነዚህ መልክ ያሳያቸዋል። ቀጣዩ ደግሞ በክሊክ የተከፈላችሁ ምን ያህል እንደሆነ በሰው ክሊክ፣ በራሳችሁ፣ በቬንደር ሁሉንም ማየት ትችላላችሁ። ቀጣዩ ደግሞ ኮሚሽኖቻችሁን የምታዩበት ነው። ቀጣዩ ደግሞ በአጠቃላይ የሰራችኋቸውን ፕሮዳክቶች በፕሮዳክት ክሊክ፣ በሴልስ፣ በጄኔራል ክሊክ እና በአክሽን ማጠቃላይ ያሉትን ነገሮች ያገኛችሁትን ብር ያሳያቸዋል። በወር ውስጥ ያላችሁን ሪፖርት፣ በሳምንት በአመት ያላችሁን ደግሞ ይህ ዳሽቦርድ ላይ ማየት ትችላላችሁ። ቀጣይ ደግሞ ከዚህ ሊንክ ላይ ከነዚህ ፕሮዳክቶች ላይ ሊንክ በመውሰድ በተለያዩ ሶሻል ሚዲያ ላይ ሼር አድርጋችሁ የምትጠቀሙበት ሲሆን ሼር በማድረግ እንዴት ገንዘብ ማግኘት እንደምችሉ አሳያችኋለሁ። የመጀመሪያው ፕሮዳክት ዶቭ ቢዩቲ የተሰኘ ነው። የዶቭ ፕሮዳክት ሲሆን ፕሮዳክቱ ዋጋውንም እንዳለ በአጠቃላይ የምታገኟቸውን ኮሚሽን በክሊክ የሚከፈላችሁ ቶታል ብሩን በአጠቃላይ እዚህኛው ጋር ኢንፎርሜሽኑን መውሰድ ትችላላችሁ። በመቀጠል ፕሮዳክቱን ከወደዳችሁት ወይም ደግሞ የሚገዛ ሰው የምታውቁ ከሆነ ወደ ጎን በማድረግ ሊንኩን እዚህ ጋር ሼር የምትለዋን አይከን በመንካት በፈለጋችሁ ሶሻል ሚዲያ በፌስቡክ፣ በትዊተር፣ በቴምብለር፣ ኢሜይል፣ ሊንክዲን፣ ዋትሳፕ፣ ቴሌግራም፣ ፒንትረስት፣ ሬዲት እና በመሳሰሉ ሌሎችም ሶሻል ሚዲያ ላይ ሼር በማድረግ
ሼር በማድረግ ወደ ፈለጋችሁት ሰው ሼር በማድረግ ያንን ግዢ ማካሄድ ትችላላችሁ ማለት ነው። ለምሳሌ ዮናታን ለተባለ ሰው ፕሮዳክቱን ሼር በማድረግ ይህንን ሊንክ ነክቶ ወይም ደግሞ ገዝቶ በሚገባ ሰዓት ፕሮዳክቱን በመግዛት እኛ ኮሚሽናችንን እናገኛለን ማለት ነው። ይህን ይመስላል ፕሮዳክቱ ይህን ይመስላል። ሰውየው ካርት ውስጥ አስገብቶ በሚገዛ ሰዓት ፕሮዳክቱን ወደ እናንተ ኮሚሽን ይወስድላቸዋል ማለት ነው። አሁን ደግሞ ሴቲንጎቹን አሳያቸዋለሁ። የመጀመሪያው ዳሽቦርድ ይሆናል። ወደዚህኛው ወደ መጀመሪያው ፔጅ የሚወስዳቸው ይሆናል። ሁለተኛው የኔ ሊንኮች የሚል ነው። የኔ ሊንኮች ቶታል ሼር ማድረግ የምትፈልጓቸውን ሊንኮችን ያሳያቸዋል። ለምሳሌ ከማርኬት ስቶር ላይ ወይም ደግሞ ከማርኬታችሁ ላይ የምትፈልጓቸውን ፕሮዳክቶች ሰሌክት የምታደርጉባቸው ቱልሶች ናቸው። የመጀመሪያው ካታጎሪ መምረጫ ነው። ሁለተኛው ደግሞ ሰርች ማድረጊያ ነው። ፕሮዳክት ሰርች አድርጋችሁ ከዚህ ላይ መውሰድ ትችላላችሁ። ሶስተኛው ደግሞ የካታጎሪዎች ሲሆኑ ለምሳሌ የሴት ቀሚስ፣ የወንድ ልብስ፣ ክሎዝ፣ ኦዲዮ፣ ሄድፎን የመሳሰሉ እቃዎችን በመምረጥ የምትፈልጓቸውን እቃዎች ሰርች አድርጎ ያወጣላቸዋል ማለት ነው። በቀጣይ ደግሞ የፕሮዳክቶቹን ዲቴይል ማሳየት የሚችል ሴክሽን ይሄኛው ይሆናል። ፕሮዳክቱን ለምሳሌ ዶቭ ቢዩቲን ይህንን በመንካት የዶቭ ቢዩቲን ፕራይስ ማወቅ እንችላለን። ለምሳሌ በዚህኛው 479 ብር ይሆናል። ሁለተኛው ሴልስ ኮሚሽን ክሊክ በክሊክ የተከፈላችሁን በኮሚሽን የተከፈላችሁና ቶታል ያገኛችሁትን ዲስፕሌይብል መሆኑን ያሳያችኋል። በመቀጠል ሼር በማድረግ ይህንን ሊንክ በመንካት ሼር ማድረግ ትችላላችሁ። ይህንን ሊንክ በመንካት ሼር ማድረግ ትችላላችሁ። ሼር አድርጋችሁ ያንን ሊንክ ተከትሎ የሚገዛ ሰው እናንተ ኮሚሽኑን በክሊክም በኮሚሽኑም ይከፈላችኋል ማለት ነው። በቀጣይ ደግሞ ዋሌታችሁን እናሳያችኋለን። ዋሌታችሁ የእናንተ ዋሌት ውስጥ ምን ያህል ብር እንዳለ ለምሳሌ በእኔ ዋሌት ውስጥ 1600 ብር አለ። 1600 ብር ማለት የሰራሁት የገንዘብ መጠን ሲሆን አሁን ቶታል ድርጅቱ የሸጠው ደግሞ 31000 ብር ይሆናል። ከዛ ላይ 1600 ብር ኮሚሽን አግኝቻለሁ ማለት ነው። በክሊክ ደግሞ 16 ክሊክ አለኝ 1 ብር ተከፍሎኛል ማለት ነው። በቀጣይ ደግሞ ሌሎች ፕሮዳክቶችን በእኔ ስር የተሸጡትን መከታተል እንችላለን ማለት ነው። ዊዝድሮ ሪኩዌስት ማለት ደግሞ ገንዘብ ለመጠየቅ ስትፈልጉ ለምሳሌ ከ100 ብር በላይ ከሰራችሁ ገንዘቡ በአቢሲኒያ ባንክ እንዲገባላችሁ ስትፈልጉ ያንን በመንካት ዊዝድሮል በመንካት ሪኩዌስት መጠየቅ ትችላላችሁ። አሁን ምንም አይነት የዊዝድሮል ወይም ደግሞ የገንዘብ ጥያቄ ስላልጠየቅኩኝ ምንም ሊስት አያሳየኝም። ቀጣይ ደግሞ የኔ ትዕዛዞች የሚለው በእናንተ ክሊክ መሰረት የተሸጡ እቃዎችን እዚህ ጋር ያሳያችኋል ማለት ነው። እናንተ ሼር አድርጋችሁ የተገዙ እቃዎች ሲኖሩ እዚህ ጋር በመግባት ማየት ትችላላችሁ። የኔ መዝገቦች ወይም ደግሞ የኔ ሂስትሪዎች ማለት ቶታል ክሊክ የተደረጉልኝ ሼር ያደረኳቸው የነኳቸው ሰዎች ናቸው። ለምሳሌ እኔ ሼር ካደረኳቸው ፕሮዳክቶች ውስጥ በአይፒ አድሬስ አሜሪካ ውስጥ፣ ዩሮፓ ውስጥ፣ ኢትዮጵያ ውስጥ እና የተለያዩ ሀገራቶች ውስጥ ሊንክ ክሊክ ነበረው። ይህም ደግሞ ከውጭ ሀገር በሚገዙ እቃዎችንም መሸጥ ትችላላችሁ ማለት ነው። ኤርትራ፣ ኢትዮጵያ እነዚህን የመሳሰሉ ሽያጮች ነበረኝ ማለት ነው። የኔ ኔትወርክ ማለት ደግሞ በእርሶ ስር የሚሰራ ሰው ሲኖር ይህንን ሴክሽን መጠቀም ይችላሉ ማለት ነው። ለምሳሌ በእኔ ስር 2 ሰዎች ቢኖሩ ከሁለቱም ሼር የማገኝ ይሆናል ማለት ነው። ለምሳሌ እኔ ባስመዘገብኩት ብሩክ የተባለ ግለሰብ እኔም ኮሚሽን ብሩክም ከሽያጩ ላይ ኮሚሽን የሚያገኝ ይሆናል ማለት ነው። ስለዚህ እናንተም ባትሰሩ ሌሎች በእናንተ ስር ባሉ ኔትወርኮች የተሰራ ሽያጭ ካለ እናንተም ኮሚሽን የማግኘት ሰፊ እድል ይኖራቸዋል። ሪፖርት ደግሞ በካንትሪ የተነካላችሁ ነው። ለምሳሌ አየርላንድ ውስጥ 6 ክሊክ አለኝ ወይም ደግሞ አየርላንድ ላሉ ቤተሰቦች ሼር አድርጌ የተሸጡ 6 ፕሮዳክቶች አሉኝ ማለት ነው። ሁለተኛው ደግሞ ዩናይትድ ስቴትስ ውስጥ ደግሞ 5 ሰው ሼር አድርጌ ከ5ቱ 2ቱ ገዝተውኛል። የተቀረው ደግሞ ኢትዮጵያና ኤርትራ ይሆናሉ ማለት ነው። ስለዚህ በዚህ መንገድ የሰራችሁትን ቶታል የተሸጡትን ነገሮች ሪፖርት መከታተል ትችላላችሁ ማለት ነው። ሪፖርት ውስጥ በመግባት ኮንታክት አድሚን ደግሞ የሚለው ለአድሚኑ አስተያየት ወይም ደግሞ ለድርጅቱ ሰራተኞች አስተያየት ወይም ጥያቄ ካላችሁ ይህንን ፎርም ላይ እዚህ ጋር መልእክታችሁን በማስቀመጥ
ሁለቱም ጋር መላክ ትችላላችሁ ማለት ነው። ሰብስክሪፕሽን ፕላን ደግሞ ከኛ ጋር ለመስራት የምትመርጧቸው የክፍያ ዘዴዎች ናቸው። ከኛ ጋር ለመስራት የተለያዩ ፓኬጆች ስላሉ ፓኬጆቹን እዚህ ላይ ዲስፕሌይ በሚደረግላችሁ መሰረት መግዛትና መግባት ትችላላችሁ። ለምሳሌ ድር ስታርታፕ የሚለውን ተጭኜ በመግዛቴ 20 ብር ፍሪ አግኝቻለሁ። ይህንንም በመጠቀም ሽያጮችን አከናውናለሁ ማለት ነው። ፕላን ሂስትሪን በማየት ደግሞ እስካሁን የገዛቸዋቸውን ፕላኖች ያሳያቸዋል ማለት ነው። አሁን እየተጠቀምኩ ያለሁት ድር ስታርታፕ ፓኬጅን ነው። በነፃ ነው የምትገዙት። ታይፑ ፍሪ ነው፣ አክቲቭ ነው። ስታተሱንም አክቲቭ መሆን ያሳያቸዋል። ክፍያ ዘዴው ደግሞ በአቢሲኒያ ባንክ ስለሆነ ባንክ ትራንስፈር የሚል ይሆናል። የቀረኝ ደግሞ 24 ሰዓት ነው። ይህንን አገልግሎት ለመጨረስ 24 ቀንና 21 ሰዓት አለኝ ማለት ነው። ካለቀ በኋላ እንደ አዲስ ፕላኑን የምትሞሉ ይሆናል ማለት ነው። ስለነበረን ቆይታ በጣም እናመሰግናለን። በቀጣይ ጥያቄና አስተያየት ካላችሁ በሜሴንጀር ላይ ወይም ደግሞ በስልክ ቁጥር 62 64 65 ላይ በመደወል አስተያየታችሁን ወይም ደግሞ ክላሪፊኬሽን መጠየቅ ትችላላችሁ ማለት ነው። እናመሰግናለን።